ሃ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ መ ሃ ሃ ሃ ሃ ቲ ሃ ነች ሃ ነ ሃ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ አሁን አማርኛ ፊደላት ወደ ጎን ስንት አሉ? 1 2 3 4 5 6 7 ወርታች ስንት ናቸው? ከሀ እስከ ፐ እንቁጠራቸው 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 20 21 22 23 24 25 26 27 28 29 30 31 32 33 ናቸው። ከእንደገና እንቁጠራቸው 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 ከእንደገና ነው 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 33 የአማርኛ ፊደላት ወደ ጎን ሲቆጠሩ 7 ወደታች ሲቆጠሩ ስንት ናቸው? 33 ናቸው። እነዚህ ውድ ልጆች እንደምታያቸው የአማርኛ የፊደል ገበታ እዚህ ጋር መልእክተ ዮሐንስ ሐዋርያ ወልደ ይላል። እዚህ ጋር አቦጊዳ አለ። ከዚህ በኋላ በዚህ ነው የማስተምራችሁ ውድ ልጆች። ከዚህ በኋላ በአማርኛ የፊደል ገበታ ዋይት ቦርድ እዚህ ጋር አረግላችኋለሁኝ። በዋይት ቦርድ ነው የምናጠናው። ካሜራውን ፊት ለፊት አረገዋለሁ። እንደምታዩት ዛሬ አናቤል እየቆጠረች ነው። እንቺ ማጋነሽ እዚህ ጋር ሰጋነች። አናቤል አማርኛ ፊደላት ማውራት ትችላለች። ፊደላቱን ግን አታውቃቸውም። እዚህ ጋር ማማ ይሄ ምንድን ነው? እሳቱ ሰ። ይሄንኛው ማን ነው? እሳቱ ሰ። ይሄንኛው ደግሞ 2 ሰ ነው ያለው። እሺ 2 እዚችኛዋ ንጉሱ ሰ። ንጉሱ ሰ ራሱ ላይ ምን አለው? ዘውድ። ምን አለው ራሱ ላይ? ጎበዝ ንግማር ዘውድ አለው። እሳቱ ሰ ደግሞ ወደ ላይ። አሁን ማጋነሽ ሰጋ አንቺ ቁጠሪ ሰን ቀስ እያልሽ እየነካሽ ሰ ሱ ሲ ሳ ሴ ስ ሶ። ቀጥሎ ከሰ ቀጥሎ ማን ያለው? ረ ማማ ረ ሩ ሪ ራ ሬ ር ሮ። ከዛ ንጉሱ ሰ ሱ ሲ ሳ ሴ ስ ሶ። ከዛ ማለት ሸ ሹ ሺ ሻ ሼ ሽ ሾ። ከዛ ማን አለ? ቀ ቁ ቂ ቃ ቄ ቅ ቆ። ከቀቀጥሎ ማን ነው? ቢ ጎበዝ። ባ ቤ ብ ቦ። ከዛ ጎበዝ ጎበዝ። ማነው? እስቲ ቸ አንበሳ። ከዛ ሀ ሁ ሂ ሃ ሄ ህ ሆ
ጎበዝ። ከዛ ኘ ጎበዝ። ቀጥሎ ቀጥሎ ጎበዝ። ነ አይደለም ነ ኘ። ይሄንኛው ይሄ እዚህ ጋር ሀ አልሻለም። እዚህ ጋር ሀ ከሆነ ነ ነ ነ ነ አብረን እንበል ነ በይ ነ ኑ ኒ ና ኔ ን ኖ። እስከዚህ ጋር ይበቃናል። እና አሁን ቃላትን መስርች። እዚህ ጋር ሀ በሀ ሀሊታው ሀብል ሀብል ለ በለ ቃላት ለ እሺ በይ እሱ ዶች ነው በአማርኛ ለምለም ሀ ሀር ጎበዝ። መነጽር ሰዓት ሰማያት ጎበዝ። ሰማያት ሰዓት። እሺ ለዛሬው ልጆች እዚህ ጋር ይበቃናል። በዋይት ቦርድ እየጻፍኩኝ ነው የማስጠናችሁ። የአማርኛ የፊደል ገበታዬን እንደዚህ አዘጋጅቼላችኋለሁ። የማስተምራችሁ ከዚህ በኋላ በዋይት ቦርድ ነው እና እንቀጥላለን። ዛሬ ይሄን የፊደል ገበታ በደንብ አጥንታችሁ እዚህ ጋር መልእክተ ዮሐንስ ሐዋርያ ወልደ እነዚህ አሉ። እነዚህን አንብቧቸው። ይህንን የአማርኛ የፊደል ገበታ ስንጨርስ ከዛ ወደ አቦጊዳ እንሄዳለን። እዚህ ጋር አቦጊዳ አሉ። መጀመሪያ ግን የፊደል ገበታዎቹን በደንብ አውቃችሁ ሁላችሁም ልጆች ስማችሁን መጻፍ ችላችሁ ቃላት መመስረት፣ አረፍተ ነገር መመስረት ስትችሉ ከዛ በኋላ እንቀጥላለን ወደ አቦጊዳ። መጀመሪያ ግን እነዚህን ማወቅ አለብን። ከዛ ከአቦጊዳ ቀጥለን መልእክተ ሐዋርያ ወልድ የሚለው እነዚህን ቃላቶቹን አገጣጥሞ ማንበብ ነው። ከዛ ከታች ያሉትን ሁሉንም እዚህ ጋር ያሉትን በሙሉ እንማራቸዋለን። እሺ ልጆች እዚህ ጋር አሁን ኤ እንደምታዩ እዚህ ጋር ኤ ይላል። ኤ ቢ ሲ ዲውን በአማርኛ ኤ ቢ ሲ ዲ ኢ ኤፍ። እነዚህ አሁን የአ አናባቢ ፊደል ሆሄያት ናቸው። አናባቢዎች ሰባቱ በእንግሊዘኛ እንደ ቫውል እንደምንላቸው ማለት ነው። በእንግሊዘኛ ቫውል ኤ ኢ አይ ኦ ኡ በእንግሊዘኛ። በዶች ደግሞ ምንድን ነው የሚባሉት? ማነው በዶች የሚነግረኝ? ግንዶቹን እዚህ ጋር ተውት። አማርኛውና እንግሊዘኛ ይሻለናል። ስለዚህ ዶቹን ያው ትምህርት ቤትም ስለምታውቁት አፋችሁንም ስለፈታችሁበት ስለምታውቁት ነው። ስለዚህ አማርኛውና እንግሊዘኛ በማስተምርበት ደግሞ እንግሊዘኛውና ያለን ለዛሬ ይበቃናል። ልጆች በደንብ ቃላቶቹን ይወቁ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ልጆች ወላጆች ዩቲዩብን ላይክ አድርጉ፣ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ላይክ ስታደርጉ ሼር አድርጉ። ላልደረሳቸው እንዲደርሳቸው ፕሊዝ ሼር አድርጉ። ላልደረሳቸው እንዲደርሳቸው። ማንኛውም ልጅ እዚህ ሀገር የተወለደ ልጆች በሙሉ አማርኛን ፊደል መማር አለባቸው። ከኔ ጋራ አብረን እንማር። ወዳችኋለሁ፣ አከብራችኋለሁ። ላይክ ሼር ሰብስክራይብ አድርጉ። ፕሊዝ ሰብስክራይብ አድርጉ። ዩቲዩቡን ስለተውኩት ቢዚ ስለነበርኩ ስለተውኩት ዋርኒንግ ልኮብኛልና ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱን። ብዙ ነገር እንማማራለን። ወዳችኋለሁ፣ አከብራችኋለሁ። ቻው